يا مداهن يعلم يا مريم ጸጋ ቤዛሊ ሆን ለኔ ጎኑን ተወጋ እዝራ በመሰንቆ ዳዊት በበገና ያከበረ አምላክ ይድረስህ ምስጋና አሜን አዝሜ እንኳን አደረሳችሁ በመላው ዓለም ያላችሁ የክርስትና እምነት ተከታዮች በሙሉ እንኳን ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ የትንሣኤ በዓል በሰላም አደረሳችሁ አሜን 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 እንግዲህ ዛሬ ቀዳም ሹር ላይ ነው ያለነው ቀዳም ሱር ጎበዝ ቀዳም ሱር ይባላል ግን ቀዳም ሹር ይባላል ስለው ቀደም አንዱ አሪው ሹር አለ ሹር አልከው ሹር ቀዳም ሹር ስለ ቀዳም ሹር ምን አይነት ዕውቀት አለሽ በጣም የጠለቀ ዕውቀት ባይኖረኝም እንግዲህ ቀዳሜ የረፍት ሰንበት ናት ጌታችን ፍጥረታትን ፈጥሮ ሰባቱን ቀን ፈጥሮ ቀዳሜ ላይ አርፏል ቀዳሜ ሰባተኛው ቀን እና አይጾም ከዚህ በፊት በሰንበት አይጾምም አሁን ግን ጌታችን መድኃኒታችን ኢየሱስ ክርስቶስ በመቃብር ውስጥ ስለሆነ ቀዳሜ ትሻርና ትጾማለች ይባላል እንግዲህ በትክክል ልበለው አልበለው እርግጠኛ ባልሆንም ያለኝ ዕውቀት ግን ይሄ ነው አዝምዬ ትክክል ቀዳም ሹር ላይ እንገኛለን ራሳችሁ ብላት ለምጹም በእውነት አራዳ ቅዳሜ እንግዲህ ተጀምሯል አዝሜ እስቲ በፋሲካ ምን አጋጣሚዎች አሉ እኔ የኔን ብነግረ ምን አጋጣመሽ በፋሲካ አጋጣሚ ሳይሆን ፋሲካን ቤተሰብ ጋር ሆኜ አከብርበት የነበረበትን መንገድ በጣም ነበር የምወደው እሺ ዶሮ ተሰርቶ ለሊት 9 ሰዓት ላይ ከንቅልፍ ተቀስቅሰ ቡና ተፈልቶ ምናምን እንደዛ ነበር መንፈስከው አሁን ግን እንዴት እንደሆነ ባላቅም አብዛኞቻችን ጋር ይሄ ነገር እየጠፋ መጥቷል አንዷ እኔ ነኝ ይሄንናው አላደርግም በእውነት አንቺ አስታውስሽኝ እኮ ንጹህ እኔ እኮ ለሊት 9 ሰዓት ላይ ፕሮግራም እየተከታተልን በጣም በሚያምር ሁኔታ ለሊት 9 ሰዓት ሲሆን እንመገብ ነበር አክፍለን በእውነት አሁን እኔ ጭራሽ ጧትም አይደለም አርፍጀን ምን ነሳው አራተው እኔ ሰዓቱን ማልናገር ካለፈ በኋላ ነው በእውነት እና ምን አይነት እንደው አሁን ወላጆቻችን ለኛ ይሰጡን የነበረው ነገር ነበረ እኛ ግን እየተው ነው እየመጣን ነውና ትንሽ ዛሬ 9 ሰዓት ላይ ነቃለሁ በቃ አንቺ በደንብ ናነቃሽ ሳምንት ግን መጥቼ እናገራለሁ በእውነት እንዴት ነው እናንተስ ጋር ያለው ነገር የቀድሞ ነው ወይስ ተለውጧል እንግዲህ ንጹህ ልምዷን አካፍላናለች ለማንኛውም አራዳ ቅዳሜ ብዙ ነገሮችን እየዳሰሰ እንደተለመደው ከተለመደው በላይ ልዩ ሆነው በአውደ ዓመት ወደ እነሱ መድረሱን ይቀጥላል እንግዲህ ዛሬም በአራዳ ቅዳሜያችን ስኬቾች አሉን ፓሮዲ ተዘጋጅቷል አዝሜና ናሆሚ ደግሞ አራዳ ዜናን በቀልድ ያዋዙ ያቀርቡልናል በዓል የሚያስመስሉ ሙዚቃዎችም አሉ እነሱ ብቻ ምን ያድርጉ በቃ እኛን በአመት በዓል ዋዜማ ሆናችሁ ስራችሁን እየሰራችሁ መከታተል ብቻ አራዳ ቅዳሜ ከናንተ ጋር ነው አራዳ ቅዳሜ በሚያምር ሁኔታ ይቀጥላል አንዳንድ ዲያስፖራዎች በአመት በዓል ወደ አገር ቤት የመምጣት ልምድ አላቸው አይደለ እና ስለ ዲያስፖራ ምን ታስቢያለሽ ግን ንጹሄ እኔ ስለ ዲያስፖራ ምን አስባለሁ ከቤተሰቦቻቸው ጋር በዓልን ለማክበር መምጣታቸው ጥሩ ነው ደስም ይላል ብዙ ጊዜ ያው ስደት ሄጄ ባላየውም እንደሚሉን ከሆነ እንደ አገር አይሆንም በተለይ በአውደ ዓመት ደግሞ በጣም ይረበሻሉ እና እድሉ ገጥማቸው ወደ አገራቸው ተመልሰው ከቤተሰብ ጋር ማክበራቸው ጥሩ ሆኖ ሳለ ግን መቶ እዚህ ቤተሰብም ላይ ሊሆን ይችላል አካባቢ ላይ ያለ ሰው ላይም የማይሆኑ አክቶችን ማሳየት ሁሉም አይደሉም አንዳንድ ሰዎች ዲያስፖራዎችን ትንሽ የሚያስተዛዝብ አይነት ነገር ውስጥ የሚከቱ ሰዎች አሉ አንዳንድ ሰዎች ናቸው እንጂ በብዛት ግን
ያው ያገራቸውን ባህል በብዛት ቤተሰብ ናፍቀው ወገን ናፍቀው ነው የሚመጡት። አንዳንዶቹ ግን መተው ትንሽ ቤተሰብንም ምንም ይሆነ መረባበሽ ነገር አለና እስቲ ለምን እንዲያላችሁ ካላችሁን ቀጥሎ ያለውን ስኬች አብረን እናያለን። ተከታትለን እንመለስ። ሰሚማ ላሳይሽ እሺ አይሽ ገና ነገ የእንትና ማን ነው ይሄ የጋቢ ልብሱ ምናምን ይሰራል በነጠላ ምናምን ነገ እንትን እልሻለሁ ከአጎቴ ጋር እሺ ፋሲካ 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 አጎቴ ፋሲካ አንቺ ፋንታነሽ ወይ ኧረ ነይ እባክሽ ማማ ምን ሆናችሁ? ኧረ ከበቱ በጣም እያስጠላኝ ነው ሽታው። ምንድነው? ምን ሆናችኋል? ምን ሆነሽ ነው የምትጮይው? ምንድነው? አይኔን ያቃጥለኛል፣ አንዴ ይሸተኛል። ማን ነው ከበቱ? ከበቱ ነው ዳቦዬ የምታጨሽበት። አንቺ አምላካ ኩበት ጠፍቶብሽ ነው ከበቱ የምትይው? ወይ ጉዴ! የዛሬ 3 ወር እንዲጠፍጥፈሽ ያደረግሽው ኩበት እኮ ነው። እኔ ነኝ መጣፍጥፍ በጭራሽ ልጣፍጥፍ አልችልም። ኧረ ፋንታነሽ አንቺ እቺ ልጅ እንዲያው ዝም ብላ አሻውር ሆና ነው የመጣች ሆነች እንጂ የት ነው ደርሰሽ የመጣሽ? በለጡ አጎቴ ቤሊ ኧረ በይማ ተናገሪ። ምንድነው ቤሊ? የምበለጠች በለጠ ነው እኮ የት ነው ተይወስ ኧረ ወንድም ጥላ ጉድ እኮ ነው። ትንሽ ቆይታ በለጠችን ባሊ ብላ ቀይራው። አሁን የት ነው ደርሰሽ የመጣሽው? ቆይ ደግሞ ምን 2 ወር ቆይተሽ መጣሽ? 3 ወር 3 ሞላ ይሞር አንድ 10 ቀን የት ነው ደርሰሽ የመጣሽው? እንደው በሞቴ ንገሪ። ባሊ እሺ ባሊ ኧረ የት ነው ደርሰሽ የመጣሽው? ኡጋንዳ እሱ እዚህ ቅርብ ነው አልተባለም እንዴ? ነው እኮ እንደሱ ነው ያለኝ እንዴ? አንቺ እኮ ኡጋንዳ ሲባል ዝም ብለሽ ወደ ካናዳ ምናምን መስሎሻል? እኛ እኮ በሬ ልንገዛ ምናምን በዚህ በእንትን በኩል እንሄዳለን። በቡለን ፖስታ ወኪል ኡጋንዳ በቡለን በኩል በዚህ በፓዌ በኩል እኮ ደርሰን እንመጣለን። በሬ ልንገዛ ኡጋንዳ። አንተ የምታውቀው ሌላ ይሆናል። ይሄ በጣም ከባድ ነው። በፕሌን ምናምን ነው የምትሄደው። እሺ ተሳስተና ነው የሚሆነው። በፕሌን ነው የሚሄደው። ከዛ ደግሞ ካናዳን እንደዚህ ምናምን ነው የምናያት እንዴ? ለፕሌንማ ደብረ ማርቆስን በፕሌን ነው የምንሄደው። እሱ እና ካናዳ በጣም ቅርባችን ናት ነው። እኔ ካናዳ መሄድ ስለደበረኝ ነው ኡጋንዳ። ኧረ ዝም በይማ አንቺ ገንገበት። ኧረ እስቲ በቃ ተዋት። አይ ዝም በይ ደዛ በቃ በቁንጥጫ እንዳላፈርስሽ እዛ ጨምለቃ ናይ ዋን ደውዬ ነው ማስልሽ ማማ። ኧረ በይማ አርጎኛል። አንቺ ደህና በግ እኮ ነው ይዤልሽ የመጣሁት። አሁን ዶሮውን ታርድልኛለህ ፋንታዬ። ዛሬ አንቺ ነሽ ዶሮ የምትሰሪ። ጉድሽን ነው የማየው። ቢላውን አስለሽዋል? ቢላውን ወንሽ ደግሞ እንዴት ምንድነው ዶሮ የምታርዱት? ምን እናርገው? እኮ ወንጀል እኮ ነው ያስጠይቃቸው። አታውቁም ነው? እኔ ግን 911 ደውዬ ዛሬ ጉዳችሁን እንደማፈላው ነው የምነግራችሁ። ጉዳችሁን እንዳላፈላው። ምን እናርገው? እንቀንጥሱ አንገቱን። ምን እናርገው? እስቲ አንቻው አይታረድም። በቃ ነው ምን ይደረግ? ምን ይሁን አላውቅም። በቃ አትረብሽኝ። እውነት ነው ደዛ አትረብሽኝ። አትዝጊው። እቺ ምን እዛ ስራት ያጅዛ ቢላውን ተካራውን አስለሽዋል? ተስሏል። እኔ ማስል ያለውኝ እኮ በጊዜ መጣ። እኔ መርቦኛል። ሹራ በጣላህላ። ታዲያ ሹራ መቼም አሁን አይበላ። 9 ሳይሆን አሁን አይበላ። ስልሱን እኮ ነው ምንም ሳታስነኪው ዝብለሽ አመጣልሃለሁ። በጊዜ መጣ። ዋ ቀንዱ ብታዩ ተጠማዞ ይመስላል። ጥቁር አዞ በጉ ደስ ሲል ብታዩ። ምን ሆንሽ? በጉን ምን ታረጉት ነው? ይበላ ነው። ምን ይበላ? ምን ኮፖስት አድርጋለሁ። ከዚህ በኋላ እኔ ጓደኛ ነው ምናምን ብዬ ነግራቸዋለሁ ለጓደኞቼ። እውነት ነው፣ ጓደኛሽ ነው በጉ። ያንቺ ጓደኛ መሆን ይችላል። እውነት ነው። ሰው እንኳን ጓደኛሽ ሊሆን አይችልም። በግ እንኳን በጋው ጓደኛሽ ይሆናል። ልክ ነሽ። ወፈፌ እዛ በቁንጥጫ እንዳለሳች ረዳው አስጠላች። ማለገች እንጂ አሁንማ አይደለም። ምን አስነክተው ነው የላኳት? እንጃ። ደህና ነሽ ግን? እኔ ሲህቴ ልጅ እየመሰለችኝ አይደለም። አንቺ ያችን የህፃንነትሽን የምታምሯንም ቦቃቅሏን በለጡኑኝ እስኪ። ባሊን ጣዩ ግድ የለሽም። ባሊ እዛ ላምጣ፣ የሆነ ነገር ላምጣ። አንቺ ስራት ያጅዛል። ሰላም አምጪ፣
እኔ አሁን አንጀቴን አቆሰለችው። ጠላ አስጭኝማ። አጎቴ አቤት። ጥፍር ማምረድ ትችላለህ እንዴ? እንትን ቢላዋ ነው። ና ፋንታነሽ፣ ኧረ ጠላውን አምጪው እባክሽ። አጎቴ የሆነ ያረጀ ሰው ላሳይሽ። አጎቴ ሃይ በላት። ሃይ በላት። እንደዚህ ፒስ ነው በላት። ሰላም ነሽ? ኡጋንዳ ነው ያለችው። ፒስ ነው በላት። እንደዚህ እዚሁ ጎረቤታችን ነሽ? ኡጋንዳ ነኝ እያለች ጎረቤት ናችሁ? ያው እስኪ አመት በዓል ነው ምሳ ብሉ። እዚች እኮ ናት። ምን ኡጋንዳ ሩቅ አድርገሽ? ካናዳ ነው ቅርብ ነው። እሺ ፎቶ አንዴ ፎቶ። በቃሽ ይበቃኛል። በቃሽ። ዶላር ይዘሽ የመጣሽ ነው የምትመስዪው። ወደዛ ሂጂልኝ። በቃሽ። ምንም የምትወደኝ አይመስልም ሰው ሳይወላ ራሱ እንደዚህ አቁፈኝ። ፋንታነሽ ጠላውን አምጪው። ያ ልቀቂኝ አንቺ። የት አባቷ ሂጂ ፈንገስ። አመት በዓሌን አታበላሹ። ጠላው ከበቱን አጥፊው። በቃ ንጋሚ ይረበሸኝ ነው። ቁጭ ስል ይደብረኛል። እሺ ፋንታነሽ እባክሽ ጠላውን አምጪውማ እሱ ጋር ልጫወት። ውይ እና ታዲያ ማማ ምን ላድርግ? እየደበረኝ እኮ ነው ያለው እዚህ ቤት። አንቺ ሚጡ እንዲያው በ3 ወርሽ እንደዚህ ሆንሽ፣ ግን እዚያው ኗሪ ብትሆኝ ምን ልትሆኝ ነው ግን? ኧረ እባክሽን እንዲያው እባክሽን። እኔ አሁን ተቃጠልኩ፣ አንጀቴ ተቃጠለ። ተይኝማ ተይኝ። አንድም ቀን ከሀገር ወጥቶ የማያውቅ ሰው ወሬ 3 ወር እኮ በጣም ብዙ ነው። ኧረ እኔ አንቺ ስንት ዓመት ነው ሶማሌ ኖርኩ? ሚጡ አንቺ እኮ ከዚህ ሀገር ከመውጣትሽ በፊት የዛሬ 3 ወር እኮ ሰው ቀና ብለሽ የማታይ ሰው እኮ ነበርሽ። ጭራሽ የምግብ መቢያ ላይ እግርሽን እንዴ! እና ታዲያ አጎቴ ሞርድልኝ አልኩ። አልሞርድም አልክ። ሳይው እያስጠላኝ እኮ ነው። ሞርድልኝ? አዎ ሞርድልኝ። ልሞርድልሽ? አዎ እንዳይቦንብኝ እኮ ነው። እኔ እንዳይቦንብኝ ነው። አንተ ላይ እንዲቦንብህ እንጂ ወደ እኔ እንዳይሆን። ምን ችግር አለው? የሄቴ ልጅ ነሽ። ሞርድልሻለሁ እና እንድሞርድልሽ ነው ፍላጎትሽ? ምን ችግር አለው ታዲያ? ሞርድልሻለሁ በደንብ ሞርድልሻለሁ። አንቺ ሲምቢሮ ወይ ዲያስፖሪት አየ ነው። እንግዲህ እንዳያችሁት ነው የኛ ዲያስፖራ ይሄን ትመስል ነበር። በጣም ታሳዝናለች። ለማንኛውም አንድ ጓደኛዬ ደግሞ ሰሞኑን ቱርክ 4 ቀን ደርሶ መጥቶ ሲመለስ ምን ቢል ጥሩ ነው? አዝማሪ ቤት ወሰዱኝ። ቆየ ድሮ አዝማሪ ምናምን የናፈቀው 40 ዓመት የኖረ መሰለህ። እንደዚህ አይነት ዲያስፖራ መስሎ መጣ። ለማንኛውም ዲያስፖራዎች እንወዳችኋለን። ዶላር ይዛችሁ ስለምትመጡ ደግሞ በጣም እንወዳችኋለን። አዝሜ በቃ ፕሮግራማችንን እንጋብዛችሁ። ፕሮግራማችን ተጀምሯል። እንግዲህ አመት በዓሉን ደግሞ ስናከብር አንዳንድ ነገር እንድትላችሁ ፈልጋለሁ። ንጹህ በእስር ቤት ያሉትን ማሰብ አለብን። የተሰደዱትን ማሰብ አለብን። በመጠለያ ውስጥ ያሉትን ማሰብ ያለብን። እንደገና ደግሞ በጣም ማሰብ ያለብን ደግሞ ጎረቤታችን ሆነው እኛ እየበላን የማይበሉ ሊኖሩ ይችላሉ። እውነት ነው። ስለዚህ ምን ነገር ምን ትያለሽ ንጹህ? እውነት ነው። አንዳንዴ ምን የሚባል ነገር አለ፣ ነጭ ለባሽን በደንብ አድርገህ እባክህ አስብ ወይም ነጭ ለባሽን አስተውል ይባላል። ነጭ ለባሽ ማለት ወጥቶ በቃ በአደባባይ ወጥቶ ቸግሮኛልና እባክህ እርዳኝ ማለት ያልቻለ ግን ቤት ውስጥ ሆኖ በጣም የተቸገረ በጣም ብዙ አሉ አካባቢያችን ላይና እስቲ ጎረቤቶቻችንን ጎብኘት እናድርግ። እኛ ዶሮ፣ በግ፣ ቅርጫ እያለን ምናልባት እነሱ ለሽንኩርት አተው ሊሆን ይችላልና ግድ የላችሁም ያለንን ተካፍለን ክርስቶስም የሚወደው እሱን ነውና ተካፍለን አብረን አውደ ዓመትን እናስመስል እንላለን። ከአራዳ ቅዳሜ ማን ተቸግሮ ይሆን የሚለውን ነገር በልባችሁ በልቦናችሁ እያሰባችሁ አራዳ ቅዳሜን ተከታተሉ። አራዳ ቅዳሜ ይመቻችሁ።